ይጣፍጣል ሰላም ጤና ይስጥልኝ ውድና የተከበራችሁ የሀገሬ ልጆች በሙሉ በያላችሁበት ሰላማችሁን ብዝት ይበልልኝ እንዴናችሁ እኔ ሰላም ነኝ እግዚአብሔር የተመሰገነ ይሁን ሊንኩን ሰብስክራይብ ያደረጋችሁ ለምታበረታቱኝ እህት ወንድሞቼ በሙሉ ከልብ አመሰግናለሁ ሰብስክራይብ ላላደረጋችሁ ኑ ግቡ ወደ ቤቴ ሊንኩን ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ማለት ነው ዛሬ ደግሞ አሰራሩ እጅግ በጣም ቀለል ያለ ጣፋጭ ሆነ የዶናት አሰራር ይዤላችሁ መጥቻለሁ ማለት ነው ያው የምታውቁት አቃላችሁ ለማታውቁ እህቶቼ ኑ አብረን እየሰራን እንወቅ ማለት ነው በጣም ጣፋጭ ነው አሰራሩ ቀላል እሺ እኔ ዶናቱን ለመስራት የተጠቀምኩት ማቴሪያል አንድ ብጭርቆ ነጭ ዱቄት የተጠቀምኩት ዱቄት ይሄኛው ነው ግማሽ ብጭርቆ ወተት ግማሽ ብጭርቆ ዘይት አንድ እንቁላል አንድ የሾርባ ማንኪያ እርሾ አንድ የሾርባ ማንኪያ ቤኪንግ ፓውደር አንድ የሾርባ ማንኪያ ሱካር አንድ የሻይ ማንኪያ ጨው እነኚህን ባንድ ላይ አድርገን እዚህ ጋር እሺ መጀመሪያ እንቁላሉን እንደዚህ አድርገን ከዛ ወተቱን እንጨምራለን እርሾውን ሱካሩን ዘይቱ ግማሹ እንጨምርና ግማሹን እያቦካን እንትንደራለን ጨው እንጨምራለን ከዛ ሁሉንም አንድ ላይ በመምቻው እንመታዋለን ማለት ነው ቤኪንግ ፓውደሩ እና ዱቄቱ እኔ እንደዚህ በማሽን እንትንለዋለሁ ማለት ነው እናንተ ይሄንን ማሽኑ በተጠቀሙ ጥሩ ነው በደንብ እንትን ይላችኋል ይሄንን ማሽን ደግሞ ከሌላችሁ ያው እንቁላል መምቻውን ተጠቀማላችሁ ማለት ነው እንደዚህ በደንብ እሽት አድርገን ካቦካነው በኋላ ለ30 ደቂቃ ሽፍን እናደርገዋለን ማለት ነው ከዛ ከ30 ደቂቃ እንደዚህ ካዘጋጀነው በኋላ ቀጥታ ሊጣችን ትንሽ እንትኑ እንዳይዝብን ዱቄት እናረግበታለን ማለት ነው ከላዩ እንደዚህ ከተፈጠፍኩት በኋላ እንደዚህ ይሄን የምጠቀመው እንደዚህ በብጭርቆ ነው ማለት ነው እንግዲህ እንደዚህ ሁሉንም ቅርጽ አውጥተን ከጨረስን በኋላ ዘይታችን መሞቁን አረጋግጠን ዘይታችን ከሞቀ እንጨምራለን ማለት ነው አሁን ቀጥታ ዘይቱ ሞቋል እንጨምረዋለን ማለት ነው
ቲማቱን በዚህ መልኩ እንደዚህ ጠብሰን ከጨረሰን በኋላ አሁን የምንፈልገውን ዲኮር እናረጋለን ማለት ነው ከላይ እንዲያምርልን ከፈለግን እዚህ ጋር ኑቴላ አለ ኑቴላ እናረጋለን ሌላ እንደዚህ ማይል ይሄም አለ የምንፈልገውን መርጠን እናረግበታለን ማለት ነው አንድ ማንኪያ ኑቴላውን እናረግና ከዛ አንድ ሾርባ ማንኪያ ወተት እንጨምርበታለን ኑቴላው ላይ ማለት ነው በመጨረሻ ይሄንን ይመስላል ማለት ነው እንግዲህ እንደምትወዱት ተስፋ አረጋለሁ ከወደዳችሁት ሊንኩን ላይክ ሼር ሰብስክራይብ ማድረግ እንዳትረሱ በቀጣይ በሌላ ቪዲዮ እንገናኛለን ማለት ነው